ሰላም ውድ ቻናሌ ቤተሰቦች ደርሰናል። እግዚአብሔር ይመስገን። የሚገርሙ ተደርሰን ቦታው ደግሞ በጣም ጸጥ ያለ ነው። በጣም ደስ የሚል ነው። ለጸሎት ምቹ ነው። አሰባችኋለሁ። በጣም ደስ የሚል ቦታ ነው። ብቻ እንደምታዩት በጣም ደስ የሚለው ታክሜ አሁን ተንቀሳቀሰብኝ። ከዛ አሁን ተመልሼ እስኪ ልመርመር ብዬ ስመጣ አሁን እንደዚህ ያለ አቡነ ሀራ የሚባል ጸበል አለ፣ እስኪ እዛ ሂጂና ተጠመቂ ሲሉኝ ድንገት መጥቼ አሁን እግዚአብሔር የተመሰገነ ይሁን ስጠመቅ አሁን ምልክት እያሳየኝ ነው። ተመስገን። አሁን እኔ ብርም አልያዝኩም፣ ምንም ወገንም ከዚህ ምንም የለኝም። ድንገት ነው የመጣሁት። እግዚአብሔር ይመስገን። 7 ቀን ተቀምጫለሁ። ይመስገን። ትንሽ እያለሁ አሁን ስመለስ ደግሞ ሽብር ይዤ መጥቼ ምስጋናዬን አቀርባለሁ። በጣም ድካም ይታይባቸዋል። ሶስተኛ ሌላቸው እግዚአብሔርን አመስግኑ። አምላካቸው ባሉ ለምስክርነት ከደረስኩኝ ይድናለሁ ብዬ ነበረ። እደርሱ ስደርስ በሽታው ቀንሶልኝ እምነቱን ተቀብቼ ጸበሉን ተጠምቄ ተሽሎኛል። ለእኔ የደረሱ አቡነ ሀራ ድንግል ለእናንተም ይድረስ። ጨርሶ ለስለትሽ ያብቃሽ፣ ድጋሜ ለምስክርነት ያብቃሽ ብላችሁ ጸልዩልኝ። እልል ብላችሁ አመስግኑልኝ። አይተቸገረን ጸበልና እምነት ነው አረችኩት። እንጀራ ተጋግሬ ከብላሰቸለ የልጆቼ ግን ጨርስ አራት እንግል አደረሰኝ። እኔ የመጣው ከደሴ ነው። እዛ ትንሽ ስራ ነበረኝና እየሰራሁኝ እያለ ጤናዬንም ስራዬንም ያው ባጣሁበት ሰዓት ተስፋ በቆረጥኩበት ሰዓት ማንም የለኝም ብዬ ባለቀስኩበት ሰዓት አቡነ ሀራ ድንግል አባቴ ጠርተው እዚህ ቦታ ላይ ሰውኛል። እኔ ሁሉ ገራም እየተቀበልኩ እያለ አባቴ እንግዲህ ስራም የለኝም፣ ጤናዬን አጥቻለሁ፣ ምንም የለኝም፣ ምንም አስተካክልልኝ፣ ከዚህ ቤት መውጣት አንድ ብታስተካክልልኝ ምንም የለኝም ብዬ ገዳም ላይ ተቀምጬ ባለቀስኩበት ሰዓት ትናንትና ድንገት ተደውሎ ከዚህ ከአዲስ አበባ ምትሎ ስራ ጀምሮ ተብሎ ተደወለልኝ። ምንም በማላውቀው ስልክ ነው ተደውሎ ስራ ጀምሮ የተባልኩት። ጤናዬንም አግኝቻለሁ። እልል ብላችሁ አመስግኑልኝ። ለስሙ 1,000 ብር አስገባለሁ። እልል ብላችሁ አመስግኑልኝ።
እንግዲህ ላይ እንዳሳየዋችሁ ህንፃ ቤቱ ላይ የተሰራ ነው። ህንፃ ቤተ ክርስቲያኑ ላይ የተሰራ ነው። እዚህ ታች ደግሞ ቅዳሴ ቤቱ እዚህ ነው የሚቀደሰው እና እዚህ መተን ያለውን ነገር እናያለን አብረን። እስከ መጨረሻው አብራችሁ እንድትሆኑ አሳስባለሁ። እዚህ ጋር አሁን ስብከት የተሰበከ ነው። በተቻለኝ መጠን ወደ ውስጥ ገብቼ የማሳያችሁ ይሆናል። እዚህ እንሳለማለን። ጠጋ ብለን ወደ ውስጥ እንገባለን። ወደ ውስጥ ገብተን ጸሎት አድርገን ያለውን ብቻ አሳያቸዋለሁ። ወደዚህ አልተሻገርኩም፣ ግን ወደዚህ የሱባኤ ቤቶች አሉ። ወደዚህ አካባቢ እኛ አሁን ወደ ቤተ ክርስቲያኑ እንገባና ተሳልመን ጸሎት አድርገን እንወጣለን። እና እዚህ ጋር ቅድም እንደነገርኳችሁ ነው ህንፃ ቤተ ክርስቲያኑ ላይ የተሰራ ነው። ህንፃ ቤተ ክርስቲያኑን ማገዝ መርዳት የምትችሉ አካውንቱን የደብሩ አካውንት 1066 46 8 599 ይህን በዲስክሪፕሽን ስር ጽፍላችኋለሁ። መርዳትና ማገዝ የምትችሉ ከሆነ በዚህ አካውንት ህንፃ ቤተክርስቲያናችን እንስራ ብዬ አሳስባለሁ። እንግዲህ የቻናሌ ቤተሰቦች በአቡነ ሀራ ድንግል በነበረን ቆይታ ይህን ይመስል ነበረ። ለማምጣት ወደዚህ ስፍራ ለማምጣት ያሰባችሁ ካላችሁ ከመገናኛ አያጣፉ ብላችሁ ትሳፈራላችሁ። ገብርኤል ጋር ባጃጅ አለ። እንግዲህ እንደወረዳችሁ ባጃጅ አለ። በባጃጅ 20 ብር ነው። ጫፍ ድረስ ያደርሳችኋል። ትንሽ የእግር መንገድ አላት። እሷን ዳገቷን ቁልቁለቷን ከወረዳችኋት በኋላ አቡነ ሀራ ድንግል አባታችን በአቡነ ሀራ ድንግል ገዳማ ያጣፎ በነበረን ቆይታ ይህን ይመስል ነበረ። ሳምንት እኔ ያሰብኩት አለ፣ እናንተ የታሰባችሁ። ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። አመሰግናለሁኝ። ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።